ሰላም ቀን ይስጥልን። እንዴት ናችሁ? የዘውድ ፕሮግራም ነው። በዘውድ ፕሮግራም ላይ ዛሬ በተሬኒፋ ሲመጡ ቤቶ ምን እንደሚመስል ተሰጣውታለሁ። በነገራችን ላይ ተሬኒፋ ደሴት ላይ ቢቹ ላይ መኖር ሲያስቡ ደግኔት አፓርትመንት ሆቴል ማለት ምንድነው? ራስዎ ምግቦን እየሰሩ የሚመገቡበት የተሟላ ዕቃ ያለው ቤት ማለት ነው። በዚህ እንግዲህ ሰው የሚመቻችሁ ምግብ እንደኔ ኩክ እያደረጋችሁ መመገብ ትችላላችሁ። በጣም በነገራችን ላይ ፍሬሽ የሆነ ሽክሊን አላቸው። ዶሮአቸው በጣም ፍሬሽ ከመሆኑ የተነሳ እኔ በጣም ወድጄዋለሁ። እንዲሁም ደግሞ አትክልት ነገር አለ። አትክልት ነገር እንግዲህ ለዶሮ ነው። ዶሮ በሩዝ ነው የምወደው። እዚህ ጋር ሩዝ ቀቅያለሁ። ስለዚህ ምግቤን ምሳዬን እየሰራሁ ነው። ምሳችሁን ምግባችሁን እዚሁ ሰርታችሁ እንድትበሉ እኔ ሪኮመንድ አደርጋችኋለሁ። የሚጠጣ ነገር ጃር እዚህ ጋር እንደምትመለከቱት ጃር ውሃ እንግዲህ እኛ የምናውቀው ኢትዮጵያ ውስጥ ነው ጃር የምንጠቀመው፣ ግን በዚህ በስፔን ተሬኒፋ ላይ ውሃ እንደወረደ ከቧንቧ አይጠጣም። ስለዚህ ውሃ ገዝተው የሚጠጣ ውሃ መግዛት ግዴታ ነው። ይሄ ቲፕ ነው። ሌላው እንግዲህ ኪችናቸው በጣም የተሟላ ስለሆነ ኪችናቸው ላይ ማንኛውም ለቤት ውስጥ የሚያስፈልግ ነገር የተሟላ ነው። ይሄ የተሟላ አፓርትመንታቸው ሙሉና ንጹህ ለመስራት የአጓጊ ስለሆነ እዚህ ጋር ኦቨን አላቸው። እዚህ ጋር መመገቢያ ነው። እዚህ ጋር ደግሞ የምግብ የምትፈልጉትን ነገር ዳጥማችሁ እንደምትቆዩት ቀን መጠን የምትፈልጉትን ነገር ገዝታችሁ እዚህ ሴቭ ታደርጋላችሁ። እዚህ ጋር ያገኘሁት ፍሬሽ ጃር ነው። እኔ በጣም ተመችቶኛል። ግማሹ ለነገ ሴቭ አደርጋለሁ፣ ያው ኢኮኖሚ ማለት ነው። ከዛ ውጭ አፓርትመንታችሁ በየቀኑ ነው የሚያጸዱት። እዚህ ጋር ባዝሩም አጥርተውልኛል። እዚህ ጋር ደግሞ መቀመጫም አለ። እዚህ ጋር ሶፋችሁ ላይ ቁጭ ብላችሁ ቴሌቪዥን ፊት ለፊት ማየት ስትፈልጉ ቴሌቪዥን ታያላችሁ። እዚህ ጋር የምኝታ ክፍል አለ። ኩክ እያደረጋችሁ ደግሞ ወጣችሁ መናፈስ በጣም ነው ደስ የሚል። አየሩ ደስ ስለሚል ቶሎ መውጣት ግድ ይላችኋል። እንደዚህ ወጣችሁ እዚህ ጋር ያለውን አየር ተመልከቱ እንዴት እንደሚያምር ተመልከቱ። እኔ በጣም እንደዚህ ይሄን አየር እየቆመቆምኩ ነው የምሰራው ማለት ነው። ተመልከቱ እንዴት እንደሚያምር። ተሬኒፋ ደሴት እንግዲህ ቢች ዳር ላይ ነው ይሄ አፓርትመንት የሚገኘው። እንግዲህ ፌር በሆነ ፕራይስ ቢች ዳር አፓርትመንት $18 ተከራይታችሁ ምግባችሁን እንዳቅማችሁ ሰርታችሁ እየበላችሁ ላይፋችሁን አጣጥሙ፣ ኢንጆይ አድርጉ። ይህ የጉዞ ቲፕ አፓርትመንትን በተመለከተ ነው። ሌሎች በርካታ ቲፖችን ዩቲዩብን ላይክ ሼር ካደረጋችሁ ታገኛላችሁ። ተሬኒፋ ደሴት ላይ ብዙ የሚታይ ነገር አለ። ቪዲዮዎችን ሼር አድርጉ፣ አወራችኋለሁ ያልታዩ ነገሮችን። መልካም ቀን ይሁንላችሁ።